فأصبحت الدولة الإسلام حائرة تشكو الوجيعة لما مات آسيها مضى وخلفها كالطود راسخة وزان بالعدل والتقوى مغانيها تنبو المعاول عنها وهي قائمة والهادمون كثير في نواحيها. بسم الله الحمد لله والصلاة والسلام على رسول الله. هي القصيدة العمرية لحافظ إبراهيم ሁለተኛዋ ቀሲዳ ናት። እሷን ነው እያቀረብን ያለነው። በነገራችን ላይ ባለፈው ፕሮግራም ላይ የሸውቂን ሐምዝያ የሐፊዝ ኢብራሂም አርጌ ገልጫለሁ። ወለደ الهدى فالكائنات ضياء የሚለው የአህመድ ሸውቂ እንጂ የሐፊዝ ኢብራሂም አይደለም። በዚህ ተካከል። እንግዲህ ስለ ዑመር መገደል ነበረ እያወራ የነበረው። مولى المغيرة ابن شعبة أبو لؤلؤة فيروز المجوسي የሚባል ሰው ነው ዑመርን ሶላት እየሰገዱ የወጋቸው። በዛ ሰበብ እስልምና ላይ ከፍተኛ ጉዳት እንደደረሰና የማይተካ ቁስል እንደሆነ አንስተናል ባለፈው። فأصبحت الدولة الإسلام حائرة اسلمنا خلافة منقست قراية تقابات يتدناقرات هونج تشكل همان ينقرات اچنا ممان سموتك لما مات آسيها آسي مالت ميازانا مالتنا حاكم لمثال آسي بالا يا ችግር ሲገጥማት የሚያጽናናት የነበረው ታላቅ መሪ ዑመር ኢብኑ አልኸጣብ ሸሂድ በመሆኑ የተነሳ ታማ ደውለት الاسلام በሐዘን ተዋጠች። መባ እሱ ሄደ ተጓዘ። ማንም ሰው ይመጣል አላህ ያለለትን ይሰራል ይጓዛል። የዱንያ ባህሪ ይሄ ነው። ግን የዑመር አይነት ሰውና ሌላው ሰው አንድ አይደለም። ወመን مثل ዑመር أنا لندس ثم أتت الكسارانو وخلفها ودوها تطاطا الدولة يتونغن كالطود راسخة تأمس النجي ده ترارا قد بلا يقوم الشارقات نيهدو وزان عصوبات الدمو بالعدل بفتهنا والتقوى اللهم بمفرات مغانيها مالت أقروتشان مغنى منوريا مالنو غني بالمكان أقام به እንግዲህ እንዳነበረ ዑመር ረዲየላሁ ተዓላ عنه ያደረገው ተንቡል መዓዊለ ነው አልመዓዊሉ ሊሆን ነው። ተንቡ ማለት እኮ ተርተፊዑ ነው እንዴ? መዓዊሉ ነበር መዓዊለ ተንቡል መዓዊሉ عنها መዶሻዎቹ ራሱ ይነሳሉ። መምታት ያቀታቸዋል። ወይ ቃኢመቱ ነው እነሱ ቆሞ ይነጥራሉ። والهادمون كثير አፍራሾቹ ብዙ ነበሩ የእስልምና ጥላት። ግን አተካከሉ ጠንከር ያለ ስለሆነ የመጣው ሁሉ ነጥሮ ይሄዳል እንጂ ግንቡን አይነቀነቀውም። كناطح صخرة يوما ليوهيها فلم يضرها وأوهى قرنه الوعيل ولا ድኩላው ቋጥኛ አይቶ በቀንዱ ሊያፈርስ ይሞክራል። ያለውን ኃይል ሁሉ ወርዶበታል። ግን ቀንዱ ተሰበረ እንጂ ቋጥኙ ንቅንቅ አላለም። እንግዲህ እስላም ላይ የሚወርዱ ሁሉ እንደዚህ ናቸው። አሁን በእኛ ጊዜ ይጠፋል ብለው ነው የሚለፉት እኮ። ዛሬም ይሄው እየደከሙ ነው ያሉት። ይጠፋል ይላሉ፣ እነሱ ይጠፋሉ። ቆልተው በጣም ኃይለኛ ሆኖ ሲመጡ አሁንስ የሚቻል አይደለም። هذا آخر أيام الإسلام تلاله إسلامنا مجرشوا كأنه بس تلات الجتفال البلاد تنش كويتون دقوم يتنالو إن هنا يتنالو هنا يلوتهم قطعا لا محالة أن عمرن بمقدل دين الإسلام يتفال مسلاتشو أدماء الدمو يهودوج مجوسوج منافقوج وست عصبونه سويو ግብር በዛብኝ ብሎ ዑመርን ጠየቀና በዛ ቂም ይዞ ነው ተብሎ ተወርቷል። የመውላ المغيرة ነገሩ ግን ከዚህ የዘለለ ነው። ዑመርም ይሄ ይገባቸው ነበር። እንደዚህ አይነት መዋሊዎች መዲና ውስጥ እንዳይኖሩ ይፈልጉ ነበር።
حتى إذا ما تولاها مهدمها صاح الزوال بها فاندك عاليها كف ያለው ፈረሰ ዑመር ራሳቸው ማለት ነው ዋህን ማለት አዝናለሁ ወየው እንደማለት ነው على دولة بسرو መንግስት ላይ بالامس قد ملأت جوانب الشرق በትላንትና ዕለት የምስራቁን ዓለም አቅጣጫ ሁሉ ያሟላች ረግደን በመልካም ኑሮ ረግድ መቼም ሰዓቱል አይሽ ነው من اياديها ማለት من عطاياها ዑመር ረዲየላሁ ዐንሁ በደውላቸው ስር ያለ ሰው ሁሉ እንዳይሸገር ነበር የሚለፉት ከሪም ነፍስ ናቸው ቸር ናቸው ራሳቸውን ጎድተው ለሰው የሚለግሱ ናቸው ጉልበተኛ ረስተው ለደካማ የሚራሩ ናቸው ያ ሰው መጥፋት ማለት ከባድ ነገር ነው ከም ظللتها ስንት ጊዜ ጥላ ሆናታለች وحاطتها ጥበቃ አርጋላታለች بأجنحة በክንፎች عن أعين الدهر كادت عن تواريها ከዘመን እይታ ለመሰወር የተቃረበች حماياው ማለት ነው من العناية من الاهتمام ማለት ነው መቼም قد ريشت قوادمها قوادم ማለት የወፍ ክንፍ የመጀመሪያው ክፍል قوادم ይባላል خوافي ማለት ደግሞ ከኋላ ያለው ነው ፊት ኋላው የተሰራ ማለት ነው من صميم التقى من العناية ومن صميم التقى تقوى ደግሞ ውስጧ ريشت قوافيها خوافيها نعم ما غالها غال ማለት من الغيلة كدنجت ማጥቃት ነው አይደለም አዎ قدما وكاد لها واجتث دوحتها إلا مواليها ይችን ደውላ አድብቶ የመታት ወይም ተንኮል ያሰረባት ወይም ዛፋን የነቀለ ማንንም የለም መውላዎቹ ካልሆኑ መውላዎች የሚባሉት ከሩም ከፉርስ ከተለያዩ ህዝቦች በሙጃሂዶች እጅ ተማርከው የመጡ ባሪያዎች ናቸው ተማርከው መጡ አንዳንዶቹ ሰለምን ብለዋል ከልባቸው የሰለሙና ብዙ ኸይር የሰሩም አሉ እዚሁ መካከል እንደገና ደግሞ ቂማዝለው አቅማተው ቀን የሚጠብቁም ነበሩ እና ዑመር ላይ እነዚህ እንግዲህ ሳሊሖች ላይ ከዛ በኋላም የመጣው የነ ዑስማንም ፊትና ላይ የነዚህ ሰው ድርሻ ትልቅ ነው የነ አልይም ላይ ትልቅ ነው እንግዲህ ማድረግ የማይገባቸውን የሙስሊሞች ረህመትና አዘኔታ ስለሸፈናቸው ውለታውን በኸይር መመለስ ሳይሆን መሪዎቹን በማጥቃት እስልምናን በበቀል ነበር የመረጡትና እነሱ ናቸው ይሄንን የሰሩት ይያለ ነው ከዛም የተነሳ ነው እንግዲህ ፉርሶች እስካሁን ዑመር ላይ ቂማቸው አልቆመም ግን እንደ ድሮው መጁሳንን ብለው ባዋጅ ሳይሆን አሁን ደግሞ ሌላ ሽፋን አህለ البيت እንወዳለን ምናምን በሚል اسم التشيع لاهل البيت ያው ዑመርና ዑመር የሚወዱትን አህለ ሱናን በሙሉ ለማጥቃት ይሄው የሚያደርጉት ነገር በአደባባይ የሚታይ ሚስጥር ነው لو انها في صميم العرب قد بقيت الدوله بعربوች እጅ ብቻ ቀርታ ቢሆን ኖሮ لما نعاها على الايام ناعيها አለቅስላትም ነበር አልቃሹ ናዒ ማለት መርዶ መናገር ማለት ነው መርዶ የሚነገርላት አልነበረችም ያው የዑመር ህክማ ይሄንን አርቆ አይቶ ነበር እነዚህ መዋሊዎች መዲና ውስጥ አይብዙ ሲሉ ነበር ሳቸው ያ ለይተሁም ሰሚዑ አልተቀራውንም እየቀራሁ ነው ያ ለይተሁም ሰሚዑ ما قاله عمر والروح قد بلغت منه تراقيها لا تكثروا من مواليكم فإن لهم مطامعا بسمات الضعف تبديها وتخفيها من ነበር እንደው ዑመር ያለውን ሰምተው ቢሆን ኖሮ እና አባስን እየጠሩ
እዚያ አካባቢ መዋሊ አታብዙ ቀለል አድርጉ እያሉ ያስጠነቅቁ ነበር ዑመር። እነኚህ ሰዎች ሲገናኙ ሴራ ነው የሚያሴሩት። እዛም ሙናፊቅ አለ ከአረቡ መካከል። ይሁዶች ደግሞ አሉ። ይሁዶችም የሄዱት ሄደው የቀሩት ሙስሊም ነን ብለው ነው ገብተው የውስጥ አርበኛ ሆነው ዲን الاسلام ላይ ሴራ ሲያሴሩ የነበሩት ማለት ነው። ድሮም እንደነው አሁንም እንደዚሁ ነው። هذا المثلث ይሄ አደገኛ ስላሴ ያለ የሙናፊቆች ይሁዶችና መጁሶች ወይም ሙሽሪኮች ግንባር ይፈጥሩና ሲያሻቸው ፊት ለፊት እስልምናን ይታገላሉ። ሲያቅታቸው ደግሞ ገንበስ ብለው يلبسون لبوس اهل الاسلام የሙስሊሞችን ጭንብል ይለብሱና ሲሰግዱ ሲጦሙ ታያቸዋለህ። ግን ውስጥ ለውስጥ ስራቸው ቁርአን በጣም ያስጠነቀቀን ነው። ይሄን አሉ ውስጣቸው ወቋቸው ሁሉ እና እነሱ ናቸው። ዑመር ያለውን ቢሰሙ ዑመር ሊሞቱ እንኳን ታመው ይሄን ነው ያሉት። አስገደልከኝ አታብዛ ብዬሃል ነበር የሚል ወቀሳ ነገር ሰንዝረዋል ይባላል አባስ ረዲየላሁ ተዓላ عنهما لا تكثروا من مواليكم ነዚህ መውላ የምትሏቸውን አታብዙ فإن لهم مطامعا الزوج ፍላጎቶች አሏቸው ይቅዳላቸው እስልምናን በሰማቱ الضعف تخفيها የደካማነት ፈገግታ ይደብቃል። ስለደከሙ ነው ፈገግ የሚሉት እንጂ ወደውት ተውሂዱን ተቀብለውት አይደለም። ምንድነው የሚለው يعطيك من طرف اللسان حلاوة ويروغ منك كما يروغ الثعلب በምላሱ ሲናገር ማር ጠብ ይለዋል። يقول تسمع لقوله من داله ሙናፊቅ እኮ እንደዚህ ነው። እንደውም ኒፋቅ ኹሹዕ አለው። ያ ረብ ሲል አላህ ሰው ይመስልሃል። ውስጡ ግን ሸር ያመቀ ነው። እንደዚህ አይነት አضر خلق የለም። አላህ Subhanahu Wa Ta'ala ቁርአን ላይ እኮ በጣም ስለ ሙናፊቆች ነው ያበዛው። ይሁዶችና ሙናፊቆች ላይ ነው ተኩሮ የተናገረው። ምክንያቱም አደጋቸው ከባድ ነው። እነሱ ውስጥ ለውስጥ ነው የሚሄዱት። ያ ፊት ለፊት የሚመጣው ጠላት መደራደርም ይቻላል حتى በገንዘብም በምንም መለሳል። ጠላት ነው። ጦር ሰብቆ ይመጣል። ካሸነፈታ አሸነፈ። ይሄ ግን ወዳጅ መስሎ ምሽለከለከው የነ ሙጊራ መውላ የመሰለ ዑመርን የገደለው ሸይጣን አቅም ስላጣ እንጂ ኸይር ስለፈለገ አይደለም እስልምናን ኢዝሃር ያደረገውና እንግዲህ ኡማውን ጎዳ ማለት ነው ዑመርን በማጥቃቱ የተነሳ። رأيت في الدين آراء موفقة فأنزل الله قرآنا يزكيها. رأيت في الدين بدين است رأي وحساب تايه موفقة مالت يتساكو ملكام يهونو حسابوች ፈለቁልህ አንተ ዑመር ሆይ ያለ ሰይድና ዑመር ነው የነገረ ያለው። فأنزل الله قرآنا الله ደግሞ ቁርአን አወረደ يزكيها የሚያደንቃት የሆነን ቁርአን ማለት ነው። ሰይድና ዑመር ረዲየላሁ ተዓላ عنه ነብዩ ሰለላሁ ዐለይሂ ወሰለም ከሚያማክሯቸው ታላላቅ ሱሐቦች መካከል አንዱ ነበሩ። ሐሳቦች አሏቸው። እንዲህ ቢሆን አይሻልም ወይ እንዲህ ቢደረግ ይሻላል ብለው ሲናገሩ ቁርአን ደግሞ ከሳቸው ጋር እየገጠመ ይወርድ ነበር። በጣም ብዙ ነው ሙዋፈቃቱ ዑመር ምትል ሪሳላ አይቻለሁኝ። አሁን በሰሂህ የተነገረው 3 ይላል። 3 ብቻ አይደሉም በጣም ብዙ ናቸው። ሶስቶቹ በአንድ አጋጣሚ ስላወሯቸው ብቻ ነው እንጂ ዋፈቅቱ ረቢ في 3 ያሉት ኸምር እንዲከለከል ይፈልጉ ነበር ዑመር። በኸምር ዙሪያ የመጡት አያዎች ሁሉ ስለ ኸምር በቂ መግለጫ አልሰጡምና اللهم بين لنا في الخمر بيانا شافيا بيان عمل انما الخمر والميسر والانصاب والازلام رجس من عمل الشيطان فاجتنبوه የሚለው አያ ሲመጣ فهل انتم منتهون የሚለው አያ ሲመጣ አሁን ደስ አላቸው ዑመር። انتهينا يا ربنا انتهينا አሉ። ሚስቶቻቸው ሒጃብ እንዲያደርጉ
ዑመር ሐሳብ ያቀርቡ ነበር። ያ ረሱላህ የእርሶን ባለቤቶች እንግዲህ ሰው ቤት ውስጥ የማይገባ ገዳ የለም ደጉም መጥፎም አለ ሴቶችን ስለሚያናግራቸው ይከልከሉ አሉ። ሂጃብ ይደረጋሉ። አላህ ሂጃብ አወረደ። ሌሎችም እንግዲህ በቀጣይ ፕሮግራም እንመለስባቸው ከያ በላይ አለ ብዙ ሐሳቦችን ዑመር ያፈልቃሉ። ቁርአን በዑመር ሐሳብ ሙዋፊቅ ሆኖ ይመጣል። ይሄናቸው ዑመር ኢንሻአላህ በቀጣይ ፕሮግራም ደግሞ እንቀጥላለን። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰለም። طوبى لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا وصوله فحماه الله رضوانا علم الشريعة تاج عز لابسه